አለሎባድ አጥሮ በቀለማት የሳለችው የአፋር ምድር ስውር እንቁ። አፋር የሰው ዘር መገኛ ብቻ ሳትሆን ተፈጥሮ ለጋስ ሆና የቸረቻት ድንቅ ምድር ናት። ገና ምድሪቷን ሲረግጡ ዓይን የማይጠግበው የተፈጥሮን ድብልቅልቆሽ አይተው ይገረሙበታል። Witness the raw and powerful energy. This steam rises from the boiling water of Alalobad, constant reminder of the volatile nature beneath your feet. And we're visiting incredible geological sites like this one behind us. ከአፋር ክልል ዋና ከተማ ሰመራ በስተደቡብ ምስራቅ ጥቂት ኪሎሜትሮችን ብቻ እንደተጓዘ ተፈጥሮ ለሺህ ዘመናት የደበቀችው አንድ ሕያው ተአምር ያጋጥመናል። አለሎባድ የሰው ልጅ ምናብ ሊስለው ከሚችለው በላይ የረቀቀ በበረሃው እምብርት ላይ የበቀለ የቀለማት ድግስ። አለሎባድ ተራ የፍል ውሃ መገኛ ብቻ አይደለም። 8 የተለያዩ ቀለማት ያሏቸው ምንጮች በአንድ ስፍራ የሚፈልቁበት ምድር ለዓይን የሚማርክ ጥበቧን የዘረጋችበት ድንቅ መዳረሻም። አንዱ ምንጭ እንደ ሰማይ ሰማያዊ ሲሆን ሌላኛው እንደ ወርቅ ያበራል፣ ሌላው ደግሞ እንደ ደም ቀልቶ ይታያል። ይህ ስፍራ በውስጡ የያዘው ተቃርኖም እጅግ ያስደንቃል። በአንድ በኩል እሳት የሚተፋል የሚንተከተክ ሞቃታማ ውሃ ሲገኝ፣ በሌላ በኩል ደግሞ ነፍስን የሚያረካ ቀዝቃዛ ምንጭ ጎን ለጎን ይፈሳል። ይህ የተፈጥሮ ሚዛን አለሎባድን ዓለም ላይ ተወዳዳሪ የማይገኝለት ምድራዊ ገነት ያደርገዋል። ይህንን ተፈጥሯዊ ሀብት ለዓለም ለማስተዋወቅና ለቱሪዝም ምቹ ለማድረግ የአፋር ክልል መንግሥት አዲስና ብሩህ ተስፋን ሰንቋል። የክልሉ ርዕሰ መስተዳድር ክቡር ሐጂ አወል አርባ አለሎባድን ወደ ሥራ ለማስገባትና በከፍተኛ ደረጃ ለማልማት ቁርጠኛ መሆናቸውን በይፋ ቃል ገብተዋል። አለሎባድ 8 አይነት የውሃ አይነት ከለር ዝርያ ያለባት በጣም በቃ ተመራጭ ለሰመራ 12 ኪሎ ሜትር ላይ ያለ ቦታ አለች። በቅርቡ ወደ ሥራ እንገባለን ብለን ወሰን። የክልሉ መንግሥት ይህንን ስፍራ ለማልማት የገባው ቃል አለሎባድ ከስውር ምስጢርነት ወጥቶ የዓለም የቱሪዝም መዳረሻ እንዲሆን የሚያደርግ ታሪካዊ ውሳኔ ነው። የመሠረተ ልማት ግንባታዎች ተጠናክረው ሲቀጥሉ ይህ ስፍራ ለአፋር ሕዝብ የልማት ጮራ፣ ለሀገራችን ደግሞ የቱሪዝም እንቁ እንደሚሆን አያጠራጥርም። Again, and as you can see behind us, the beautiful Alalobad. አለሎባድ ተፈጥሮ በቀለማት የፈተለችው ሙቀትና ቅዝቃዜ ተስማምተው የኖሩበት አስደናቂ ስፍራ። ይህንን ድንቅ ተአምር ለመመልከትና በተፈጥሮ ምስጢር ለመደመም አለሎባድ ቀዳሚ ምርጫው እንዲሆን እንጋብዛለን። የኢትዮጵያ አዲሱ የቱሪዝም ገጽታ በአፋር ምድር ደምቆ እየበራ ነው። ይምጡ፣ ይጎብኙ። ቪዚት አፋር።